ጥላ ኢትዮጵያ 3 ባል በትና ያለች ናት ሶሻል ሚዲያ ላይ። እሷን ክርስቲያን ብለህ ከእሷ ጋር ነው የምታወራው። እንደሱ ነው ክርስትና። ዮዳብ ጉቶ የናይጄሪያ ልጆች ነው ጥሩ ሁኔታ እያሳደገን ጥሩ ሁኔታ ይኸው እንደምታየው። ጭንቀት ሲበዛ ሆዲ ይቆዘራል። የስራው ባህሪ ጭንቀት ሲበዛ ሆዲ ይወጠራል እንደ ድንኳን። እኔ ድንኳን እንኳን እንዲህ አይወጠርም ጌታ። በደንብ የተወጠረው ሆድ እኔ በህይወቴ አይቻላል ጌታ። የአሜሪካ ሆድ ራሱ ዘርገፍ ያለ ውጥር ያለ ነው። በሆነ በውስጥ ሆኖ እንትን መቋም ያለው መሰለኝ። እንዲህ ቦርጩን የሚወጥር ነገር በውስጥ የሆነ ነገር አለ እንደዚህ የሚወጥረው በውስጥ በኩል በእውነት የሚወጥር ነገር አለ እንጂ በጤና እንደዛ ሰው ሆዶ አይወጠርም። ሆድ እንደዛ አይወጠርም። እስቲ እየዋሸ ነው ማኛው ወይስ ማሳየት ይችላል? ላሳይ እስቲ ትንሽ በስሱ። ለባሉ ድምቅም ብታዩት ጥሩ ነው ለጤናችሁ። ምንድን ነው እንደዚህ የሚወጥር? ጌታን ምንድን ነው? ይውልኝ እስቲ ትንሽ እኮ ነው የሚንቀሳቀሰው። ይሄ አሁን ስንት ጋኔ ላለው በጌታ እንደው ሳትዋሽው ንገሩኝ። ጸሎት አድርጉና እዚሁ ንገሩኝ እስቲ ስንት ጋኔ ላለ እዚህ ውስጥ ስንት። እኔ ማንም ወንድ በእርግዝና ምክንያት መሞት የለበትም። እውነቴን ማንም ወንድ ልጅ በወሊድ ምክንያት መሞት የለበትም። አስቸጋሪ ሉሌ ምን ድሮን የፈለግከውን አውጣ። ሰው በእንደዚህ አይነት ህይወቱ ላይ እኔ ሀብታም፣ እኔ በዚህ ወጥቼ፣ እኔ በዚህ ገብቼ እንባላለን። ሆዱ እየጨመረ ነው። ምን እንደሚያበሉት አላውቅም። ባለሙያ ነኝ ይላል። ኩክ ማድረግ እችላለሁ ይላል። የተመጣጠነ ኦርጋኒክ ነው የምበላው ይላል። የትኛው ሀገር ኦርጋኒክ ነው እንደዚህ የሚያደርገው? ቤተሰብ የትኛው ሀገር ኦርጋኒክ ፉድ ነው? ከአንቺ እየገዛ ነው እንዴ? ማሄ ኪችን ማይሻ ከአንቺ ነው የሚገዛው? ኦርጋኒክ ፉድ እንደዚህ ነው ሰው የሚያደርገው የሚያበላሸው። ጭንቀት ነው እና ይሄ ጤና አይደለም። ጌታ ኢየሱስ ምስክሬ ጤና አይደለም። ይሄ ሰውዬ ወደፊት ዳያቤቲክስ ይሆናል ወይ በስትሮክ በቃ ሰጥ ነው የሚለው ሲጥ ነው የሚለው እና እንደዚህ የሚወጥር ኦርጋኒክ ነው አላለም ዌብሳይት እንቁርቲ ልንገርሽ፣ ላይፍሽ ብትንትን ወጥቷል። የሰው ልጅ ማድረግ ያለበት መጀመሪያ ላይፉን ማስተካከል። ላይፋችሁን አስተካክሉ። ስትታዩ ሰው ፊት የምትቀርቡ ምሰሉ። ሰው ፊት ቅረቡ። እውነቴን። ሌላው በዚሁ አጋጣሚ ትንሽ ላስላስ ላይ ስለሆንኩኝ ትንሽ የምጨምረው አንድ ነገር አለ። ሆዴና ዝሆኔ አንለያይም ብለው ዘፍነው ነበር ለካ። ይቅርታ፣ በዚሁ አጋጣሚ አንድ ላይ መሄድ ስላለብኝ ነው። ኬርኩ መመለስ የለም አይደለ? አንድ ላይ መሄድ አለብን። ሆዴና እኔ አንለያይም ማንም አይለያየንም ሲባል ነበር መሰለኝ። እኔ አላውቅም ነበር። እና በሰላም ነው ወይ? እስቲ እንስማ።
የመጨረሻው እኔ ነኝ ለሆዴ ስትል ነበር። ልታቆርበው ነበር። ሆዴ ሊቆርብ ነበር ከዝሆን ጋር። እንቀጥል። እና ስለዚህ ይሄ ምንም የሚያስቀማማ ነገር የለም። እግዚአብሔር ብቻ ፍቅራችንን ይባርከው። ሆዴ እንዲም ብለህ ነበር እንዴ? እግዚአብሔር ፍቅራችንን ይባርከው ብለህ ነበር ሆዴ። እስቲ እንሄድበታለን። ትንሽ እንጨርሰው። እነዚህ ሰዎች ሆዴ ሴጣን አሳስቶኝ ነው የሚለው። የቸገረው እርጉዝ ያገባል። ያራዳ ልጅ አልፈርድብም ሆድዬ። የዛ ጊዜ ትንሽ የቴክኒክ ብልሽት ነበር። አይዞ አይዞ ብራዘር፣ ያጋጥማል። ወንድማችን በስንት መከራ ከዛ ህይወት ውስጥ አውጥተነዋል። ለማንኛውም አሁንም አስታርቃቸው። ይቅር ይበል። ከማገ ቢሞት ይመርጣል። ጌታ ምስክሬ፣ ከእሷ ጋር ኑር ከሚባል ሆዴ በጥይት ግደሉኝ ቢሞት ይመርጣል። ጠይቁት። በጣም የሚሰቀጥጠው ጊዜ ሆዴ ይሄ ዘመን ነው። ከእሷ ጋር ያሳለፈው ጊዜ የተዋረደበት ዘመን፣ የቀለለበት ዘመን፣ እህቱን ያሰደበበት ዘመን እንደሆነ ይናገራል። እህቱን እንዴ ከዝሆኗ ጋር እኮ ሲጨርስ ጸበል ነው የገባው። ኢትዮጵያ ጸበል፣ በጸበልም አይወጣም፣ እና ጸበል ነበር የገባው ኢትዮጵያ። እና አንዳንዶቻችሁን ማወቅ ጥሩ ነው። ከእሷ ጋር የገጠሙ ከነሱ ጋር የሚገጥሙ እኔ ላይፋቸው ተቀይሮ ጥሩ ደረጃ ደርሰው አይቻላቅ። አሁን ለምሳሌ አዛ ይመስላችሁ ታስታውሳላችሁ? ከማን ነው ጋር ከእንቁርቲ ጋር ሆናችሁ ሜላትን ቀጠቀጣችሁ፣ አለቀ። ዞይን ሰደባችሁ፣ አለቀ። ተረሳ አይደል? አንዳንዴ ቆም ብሎ ማሰብ መልካም ነው። የማይረቡ ሰዎች አጀንዳ እያመጡ መናከስ የሚወዱ ሰዎች አሉ። ማንንም የማይነኩትን ይመርጡና ላጥ አድርገው ይወስዳሉ። ማስጮ ማንጫጫት ይወዳሉ። እንደዚህ አይነት መርዝ ሰዎችን ጥንቃቄ አድርጉ። ሶሻል ሚዲያ ላይ ስለቆየው ስለማቅ ነው መዘግባቸው ስለቆየው። ለምን እንደዚህ አይነት ችግር የሚፈጥሩ ሰዎች ይፈጠራል። ባይኔች የተመቱ ናቸው። በቃ ና ዳጊሻ እንዴ እናት አሁን ገብተሽ ስለ እናት ምትኩ አሁን ገብተሽ ትያለሽ። ስለ ዳጊ ነበር እኮ ስናወራ የነበረው ገለቴ፣ ስለ ዳጊ እና ማን ነው ጀበና፣ አቤል ጀበና እስካሁን እኮ ያለ እረፍት ሲቀጠቀጥ ነበር ያለ እረፍት። አሁን ገብተሽ ትዘግብኛለሽ። ስለዚህ አሁንም ምላችሁ ሶሻል ሚዲያ ላይ ጥንቃቄ ያስፈልገዋል። ችግር የለውም። ሶሻል ሚዲያ ጥንቃቄ ያስፈልገው። ዳጊ በጣም የምንወድን ከነ ቤተሰብ የተባረከ ቤተሰብ አለ። ሰው በፍሬ ሆኖ የሚታየው ቤተሰቡ የተባረከ ነው። እኔ በጣም ነው የምወዳቸው። ዳጊ ዝግጅት አለው ዛሬ
ኢትዮጵያ ያላችሁ ጊዮን ሆቴል ዳጊ ፔጅ ላይ ግቡና በስንት ሰዓት እንደሆነ፣ ቡካ ፔጅ ላይ ግቡና በስንት ሰዓት እንደሆነ፣ ኤርሚ ፔጅ ላይ ግቡና በሙሉ እነ ቤካ ፔጅ ላይ ብትገቡ በሙሉ ክርስቲያኖች ቤት ብትገቡ የእሱ ተፖስቷል። ስለዚህ ዳጊዬን ብዙ ሰው ይወደዋል፣ ብዙ ሰው ተባርኮበታል። ስለዚህ በደንብ የምንወደው ወንድማችን ልዘምር ነው ያለው፣ ልዝረፍ አላለም። መዘመር ወንጀል የሆነበት አቤል ጀበና የሚባል ውቃቢ አለ። ውቃቢያም እንግዲህ ለምን ይዘምራል እያለ እየመጣ ነው። ለምን ኢትዮጵያ መጥቶ ጌታ ይመሰግናል? አሹ የኔ አባት ጌታ ለምን ይመሰግናል? ዝግጅት ላይ ነን፣ ለመሄድ አንቀርም። ተባረኩ። በጣም ቪዲዮውን ፖስቱልኝ፣ አደበላልቀዋለሁ። የመዝሙር ቪዲዮዎች በጣም ፈልጋለሁ። ይዘመር። ቲክታክ ተመቷል። በመዝሙር ብቻ ነው በረከት የሚገኘው። ይዘመር። ኦርቶዶክስ ዘምርበት፣ ፕሮቴስታንት ዘምሩበት። አቡና በእውነት ባለጌ ነህ። ጌታ ምስክሬ፣ ሰይጣን ይቀናብሃል በአንተ። ሰይጣን ሲዘመር እኮ ሰይጣን ይሸሻል። ሰይጣን ነው የሚቃወመው መዝሙር። እንዴት አንድ ክርስቲያን መዝሙር ይቃወማል? ሌላውን ተቃውም። እሺ ኦኬ፣ ከዳጊ ጋር ፐርሰናል አላችሁ ልበል። ኦኬ፣ እንዴት መዝሙር ትቃወማለህ? ዲያብሎስ እኮ ነው የሚቃወመው። እንግዲህ እግዚአብሔር ጋር ይቅረቡ። ዳጊ እዚህ ጋር ቀረበ፣ አቤል ጀበና እዚህ ጋር ቀረቡ። ምን ልታረግ ኢትዮጵያ ሄድ ካለው ጌታ ኢየሱስ ክርስቶስ አንተን ላመሰግን ነው የሚሄደው። ምን ላረግ? ልዘምር። አቤል ጀበነስ አይ እሱ የመጣው ሊዘምር አይደለም። ምን ሊያደርግ ነው? አይ ሌላ ነገር ሊያደርግ ነው የመጣው። ቤቱ ነው ጌታ የሚደሰተው። ማንንስ ነው ሊሰማ የሚችለው? የፈሪሳውያን ጸሎትና የምስኪኖች ጸሎትን እያያችሁ አይደል እንዴ? እኔ እንደሱ ሮብ ዓርብ አልበላም፣ እንደሱ ስላላረከኝ በጣም ነው የማመሰግን፣ እኔ በጣም እጾማለሁ ጸልያለሁ ብሎ ላለው በረከቱ አላገኘው። እኔ ምንም ጌታ ወይ ይቅር በለኝ ኃጢአተኛ በደለኛ ነኝ ላለው ግን በረከቱን ሰጠው። የአቤል ጀበና ምቀኝነት ጥግ የታ ያደርሰው? በረከትን አታገኝበትም። በሚገርም ሁኔታ ዛሬ ጊዮን ሆቴል ተጥለቅልቆ ታገኘዋል። ማሂዬ ከባድ ሚዛን ነኝ ታውቂያለሽ፣ የኔ ውድ ታውቂኛለሽ። ማሂ በጣም መወዳት ጓደኛዬ ናት። ብዙ መወዳቸው ሰዎች አሉ እና እንደዚህ አይነት ነገር እንዴት መዝሙር ትቃወማለህ? በእውነት ሚስቱን የቀማውላ ነው የሚመስለው እኮ ጌታ። ጸቡ እየተንቀጠቀጠ ነው የሚያወራው። ሚስቱን የወሰደበት ነው የሚመስለው። ኧረ እንደዚህ አይነት የታፕታፕ ኮፒ ሊንክ እያደረጋችሁ ይቅርታ ምልክት ስለሰጠኝ ነው። ኮፒ ሊንክ ታፕታፕ ኔዎቹ እና እኔ ዳጊ፣ ሌሎቻችሁም ዘማሪያን በሙሉ እግዚአብሔር ይባርካችሁ። ፓስተር ጻዲቁን እንግዲህ እኔ ፓስተር ጻዲቁ እኔ ለዛ ደረጃ ደርሻለሁ ብዬ አላስብም። ፓስተር ጻዲቁ በስልክ እኔን አውርቶኛል። ድንቅ አባት ነው። እኔ አንድ ተራ ሰው የሙሉ ወንጌላውያን እንደ አቡነ ማቴዎስ ማለት ነው በፕሮቴስታንት ደውሎ ያወራኝ መልካም ሰው አውርቶኛል። እጅግ የሚደንቅ ክርስትናው የሚገርም ሰው፣ ሰውን ጀጅ የማያረግ ለጌታ የሰጠ በርቱ የሚል አባት ፓስተር ጻድቁ ድንቅ አባት ፓስተር ጻድቁ እና እግዚአብሔር ይባርክ። እማትለይ እማትነጥል ሰዎችን ሰው በሚሉት ሳይሆን ጌታ በሚለው የምታከብር ድንቅ ሰው ነው። ብዙዎች ተባርከዋል። አንዳንድ የሚያጠፉ አሉ። ያ በንስሐ ይመለሳሉ። ወንድሞቻችን ናቸው። በንስሐ ይመለሳሉ።
እንዲህ የሚጎራበጥ በሌላ ሃይማኖት አይታችኋል? በሙስሊሙ ሲጎረባበጡ ታያላችሁ። ኢቨን በኦርቶዶክሱ ሰሞኑን ትንሽ የቻፓ ነገር ጓገጭ ተባባሉ እንጂ በኦርቶዶክስ እንደዚህ የሚጎረባበጥ ነገር አታይ። እኔ ምን አይነት ብዙ አይደሉም ተጎራባጮቹ። በነገራችን ላይ በፕሮቴስታንት ይሄ አቤል የውቃቢ ጀበና የሚባለው ነው። ሌላ የለም። ሌላ አላየሁ። ያ ስለዚህ እግዚአብሔር ልቦና ይስጥ። መዥገርነት ግን አያጸድቅም። መዥገርነት ጥሩ ቦታ አያደርስም። ክፋት የትም አያደርስም። እነሱ እያየን እነሱ ትልቅ ቦታ እየደረሱ አንተ እየወረድክ ባዶ ገባ፣ ብቻህን ቀረ። ተቃውሞ ብቻውን መፍትሄ አይሆንም። መፍትሄ ይዘና አንተ ቤተ ክርስቲያን መስርትና አንተ ጋር ይምጡ፣ እውነተኛ ወንጌል ይማሩ። መስደቡ ብቻ እኮ አይቀይርም። አማራጭ ይዘህ ስትመጣ ቢያንስ አዎ እውነትም አቤል አቡና እውነተኛ ወንጌላዊ ነው፣ እሱ ጋር ሄደን እንማር ይባላል። ከእንቁርቲ ጋር የምትውል ሰውዬ ስለ ወንጌል ማውራት ተው። እንቁርታ ምናምን ይቺን ያህል ከላስኩኝ ይበቃኛል። እውነቴን ነው። እና ተቀየር። አይጠቅምህም። እውነቴን ነው። አይጠቅምህም። ምንም አይጠቅምም። ምንም የሚጠቅም ነገር የለው። አንተ እዩ ጩፋን እንደፈለክ ብትጮ ጴንጤ እዩ ጩፋን አይጠላው። ይህ ብትንፈራፈር እዚህ እያልኩ እሱ ወደ ክርስትና ያመጣው የራሱ የግሉ ጉዳይ የግል ነው። ወደ ክርስትና ያመጣው ምዕመናን ቼክ ቢደረግ ካንተ ጋር አይገናኝ። ኢቭን እስራኤል ዳንሳ በክርስትና ያመጣው ወገንን ብታይ ከአንተ ጋር ኮምፔር ሲደረግ የአንተ ስራ ባዶ ነው። ሌሎቹንም አጭበርባሪ ምናምን የምትላቸው በሙሉ ቢመጡ እነሱ ወደ ጌታ ያመጡት ሰዎች ከአንተ ጋር ሲነጻጸር አንድ ሰው ወደ ጌታ አላመጣ አንድ። ስለዚህ አንተ ስራ ባዶ ነው ማለት ነው። ስራ ባዶ። ክርስትና ደግሞ በፍሬው ነው የሚገለጸው። ፍሬ ከሌለ ክርስትና የለም። ፍሬን አሳይ፣ የሰራውን ስራ አሳይ። አሁን ጊዮን ሆቴልን ስትቃወም አንተ ጊዮን ሆቴል ላይ እስቲ አዘጋጅና ሰው ይምጣ አንተ ጋር ያንተን ወንጌል ሰው ይስማ። እስቲ አዘጋጅ። ወፍ አይመጣም። ወፍ በቃ ክርስትና በዛ ነው የሚገለጸው። በፍሬው ይገለጻል። ስለዚህ ያንን አስብ። ዝም ብለህ መቀባጠሩ የትም አያደርስ። የትም ነው ማውራ። አንተ ትጮዋለህ፣ አንተ እንዳትገቡ ትላለህ፣ ሰው ይገባል። ስለዚህ ዳጊን ዛሬ አደራ የዳጊ ወዳጆች በሙሉ በሱ መዝሙር የተባረካችሁ፣ በሱ መዝሙር እግዚአብሔርን ያገኛችሁ፣ ጌታን የተቀበላችሁ፣ እንዲሁም በጌታ የሆናችሁ በሙሉ ሄዳችሁ አብራችሁ አመስግኑ። ይሄ እስካቦኛ የሆነ ጥሪ። ስለዚህ በጣም ነው ደስ ያለኝ። ዳጊ በመጀመሪያ እንኳን ለሀገር አበቃ። ጠላት ይጮህ ነበር በፓስተር ትዝታው አሁን ኢትዮጵያ ነው ያለው። ምንም የሚባለው ነገር የለም። ድጋሚ ሲሄድ ጠላት ጩኸቱ ባዶ ገባ። የመጀመሪያ ጊዜ እኔም አሁን ሲሄድ ጠላት ብዙ ስለኔ ይጮሃል። ይህን ተሳድቦ ይላል። ከዛ በሚቀጥለው ደግሜ ሲሄድ አፉ ይያዛል። ትላለህ። በሚቀጥለው ደግሞ አፍ ይያዛል።